ሰው የሆነበት የሚኖርበት ምክንያት ካልገባው በአካል ኖር እንጂ የነፍሱን ክፍተት በምን ሊሞላው ኑሮን ለማሸነፍ ሮጦ ቢደርስ ከግቡ ተሳካለት ቢባል ሐሳቡ ሞልቶ እንዲያው ለደንቡ ግን ይሄ አይደለም የህይወት ትርጉሙ ከማግኘት ይበልጣል ለተፈለጉበት መገኘት በውሉ ሀብትን ለማካበት ከመባዘን ይልቅ ለምን እንደምንኖር በተጋን ለማወቅ ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል በገንዘብ በመብል መጠጥ ከተገደበ በጉብዝናው ጊዜ የፈጠረውን ሰው ካላሰበ ኋላ በእድሜው ምሽት እንዳይጸጸት ካሁኑ ይንቃ የተፈለገበትን ምክንያት ያግኝ ቀኑ ሳያበቃ በምድር ላይ ያስገኘን በሰማያት ያለ ዓላማ ሰጥቶናል የምንኖርበት ከቁስ በዘለለ ሁሉ በየድርሻው በተሰጠው ስራ ለመፈጸም ይሩጥ የአምላክን አደራ ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል ሰው የሆነበት የሚኖርበት ምክንያት ካልገባው በአካል ኖር እንጂ የነፍሱን ክፍተት በምን ሊሞላው ኑሮን ለማሸነፍ ሮጦ ቢደርስ ከግቡ ተሳካለት ቢባል ሐሳቡ ሞልቶ እንዲያው ለደንቡ ግን ይሄ አይደለም የህይወት ትርጉሙ ከማግኘት ይበልጣል ለተፈለጉበት መገኘት በውሉ ሀብትን ለማካበት ከመባዘን ይልቅ ለምን እንደምንኖር በተጋን ለማወቅ ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰራን ጌታ እንድንሰራ አይደል ለምንድነው የምንኖረው እስትንፋሳችን የሚቀጥለው